ብለሽ ነበር ደግሞ የምን የምግብ ሳህን ያልሽው? ወይ እህቴ ለካ አልነገርኩሽም። ምን ተፈጠረ ደግሞ? ፊትሽ ላይ ብዙ ደስታ እያነበብኩ ነው። ያው ሰው አንቺን ለማስደሰት ሲጥር፣ አንቺ የምትፈልጊው አይነት ሰውን ለመሆን ሲሞክር እንደማየት ምንም የሚያስደስት ነገር አለ? ዋጋ የሚሰጠን ሰው ስናገኝ እኮ ሁላችንም ደስተኛ እንሆናለን። ግን እህቴ ማን እንደዚህ ደስተኛ ያደርጋት? ጆከር እኮ ስራ ጀመረ። እውነትሽ ነው? እህቴ ለእኔ ጥሩ ባል ለመሆን እየሞከረ ነው። ብቻ አላውቅም፣ ሰው ባለው አቅም ሁሉ ከሞከረ እንዳደረገልሽ አይደለም የሚሰማሽ? ወይኔ ላንቺ ደስ ብሎኛል። እንደዚህ የሚደረደረውን የፍቅር ቃላት የሚኖረውን ሰው ማግኘት መታደል ነው። ብታይ እህቴ ገና ስራው እንደጀመረው ለእኔ ያሳይ። በዚህ ሰዓት ዓለም ላይ እንደኔ ደስተኛ ሰው ያለ እየመሰለኝ አይደለም። ሁሌም እንደዚህ ደስተኛ ሆኜልኝ። ግን ምን ጀመረ? ውይ እህቴ ዋናው ነገር እኮ ለመስራት መናሳሳቱ ነው። ሰው ደግሞ ለመለወጥ ካሰበ አጠገቡ ካለው ነገር ነው የሚጀምረው። አዎ ልክ ነሽ። ስራን ሳይንቅ የሚሰራ ሰው ህይወትን ያሸንፋል። አሁን ምንድን ነው የጀመረው ነገር? ሊስትሮ ነው የሚሰራው። ሊስትሮ? አዎ ሊስትሮ ነው የሚሰራው። አሁን ራሱ ምሳ ወስጄለት እዛ በልተን የመጣ ነው። ደግሞ እኮ በዛ አይቀጥልም። የተሻለ ስራ ሲያገኝ ያቆመዋል። ለምንድን ነው የምታብራሪልኝ? አዎ ያው ሊስትሮ ሲባል ብዙ ሰው ዝቅ አድርገው ነው የሚያዩት። እሱም ስራ ሲሰራ እና እኔ እነዛን ሰዎች ነኝ። እኔ እኮ ጠንክሮ በመስራት ማምን ሰው እንደሆንኩ ጠንቅቀሽ ታውቂኛለሽ። እሱማ አውቃለሁ። ሁላችንም ብንሆን እኮ ተቀማጥለን አይደለም ያደግነው። የችግራችን ሁኔታ ይለያዩናል እንጂ ሁላችንም ቸግሮናል። እንደውም ስራ መስራቱ እንዳከብረው ነው ያደረገኝ። እውነትሽን ነው እህቴ። አዎ ሌላው ቢሆን እኮ ገንዘብ ስጭኝና ይህን አድርጊልኝ ነበር የሚልሽ። እሱ ግን ባለው አቅም አንቺን ለማስደሰት ነው የጣረው። እሺ እህቴ በጣም ነው የማመሰግነው። ብቻ አንቺ አምነሽበት ከጎኔ ሆኜ እንጂ ሌላው ዓለም በሙሉ ምንም ቢል ምንም አይመስለኝም። እንደ አንድ እህት እኮ የአንቺን ደስታ ነው እንጂ የሰው ኖር አልቀበልም። አንቺን እስካልጎዳሽ ድረስ ምንም ይሆን እቀበለዋለሁ። ወይ እህቴ እንደምታምኚኝ እንኳ አውቅ ነበረ፣ ግን ደግሞ አትቀበይኝም ብዬ ፈርቼ ነበር። በሳት ተፈትና እንጀራ መጋገር ሴትና በገንዘቧ ገዝታ እንጀራው የምትበላው ሴት ለእንጀራ እኩል አመለካከት የላቸው። እኛም ብዙ ውጣ ውረድ አይተናል፣ ተፈትነናል። ስለዚህ ለማደግ ምን ያክል ውጣ ውረድ እንዳለው አውቃለሁ። ልክ ነሽ እህቴ፣ ግን ደግሞ ያው ሁሉም ሰው ለእህቱ የተሻለ ሰው ይመኛል ብዬ ነው። አዎ እኔ የተሻለ ሰው እንዲያጋጥምሽ ነበር ምኞቴ። ያ ማለቴ ግን በገንዘብ ብቻ አይደለም። ልክ እንደ ጆከር ንጹህ ፍቅርን የሚሰጡ ሰዎችን ማለቴ ነበር። እንደውም ምን ይጠርገዋለሁ፣ አንቺ ግቢ። አይ ተይው ደግሞ በዚህ ደስታሽ ቤቱን ማፍረሽ ካልገነባው እንዳትዪ። አረ ግዴ ለምን ይጠርገዋለሁ። ከዛ ስጨርስ ደግሞ ቡና ፈላልሻለሁ። ስለዚህ ዲና ሳሎን ጠብቂኝ እሺ?